ኢንቴንሽናሊ ሰዎች ሆም ብለው ሲያጠፉ ቁጭ አድርገሽ ማናገር አለብሽ አይደል? ሆም ብለው በእንዝልሃልነት በስንፍና ምን ያመጣል በሚልም ደግሞ በስርሽ ያሉ ሰዎች የሚሰሩ እንደዛ ከሆነ የሀፍቱ ቶክ ቱም ጓደኞችሽን እንደዛ ካረጉ ሆም ብላ እያረፈደች የምትመጣ አንቺ እዛ ቁጭ ብለሽ ህዝብ ፊት ቁጭ ብለሽ እየጠበቅሻት አንድ ሰዓት እያረፈደች የምትመጣ ምናምን ከሆነ you should talk to her። ግን አንዳንዴ ሰዎች ሳያውቁ የሚሰሩት ስህተት አለ። በጣም ሊያናድሽ የሚችል ግን ሳያውቁ የሰሩት ስህተት አለ። በቃ ቤት ውስጥ ብትወጂው ብርጭቆ ተሰበረባት። እንደውም እኔ ገጥሞኛል። ጥሩ ምሳሌ ነው። ቡና ጠጣለሁና ቡና መጠጣው በእንደዚህ አይነት እቃዎች ነው። በማግ መጠጣት እወዳለሁ። ከዛ አንድ ጊዜ ቆንጆ ማግ አግኝቼ የአሜሪካ ሁሉም ፕሬዚደንቶች ያሉባት ነች። ይዣት መጣሁ። ከዛ ይዣት በመጣሁ በ15 ቀኑ ነው ምናምን ቡና የምታፈላልኝ ልጅ ጥላ ሰበረች፣ ተሰበረባት። በቃ አሁን ከዛ ገዝቼ አምጥቼ ምን ብዬ ምናምን ብዬ መነጫነጭ እችላለሁ። በቃ ከእጇ አመለጠና ተሰበረ፣ አለቀ። አንደኛ ተሰብሯል፣ አይሰራም፣ አይመለስም። ልስበረው ብላ አልሰበረች። ኬርለስ ሆና አይደለም የተሰበረችው፣ እያጠበችው ከእጇ አመለጠ፣ ተሰበረ። በቃ ስትሰሚ ይሄንን ይቅር ማለት የሚባለው ተሰበረብሽ፣ አይ በጣም ወዳት ኩባያ ነው ግድ የለም በቃ ታይ ሶኪ ብለሽ ማለፍ ነው። ትላልቆቹን